በጠራው ሰማያዊ ሰማይ ስር በቦትስዋናና በደቡብ አፍሪካ ድንበር መካከል ተዘርጥጦ በሚገኘው የካላጋዲ ትራንስፍሮንቲየር ብሔራዊ ጥብቅ ደን ላይ የወጣችው ኃይለኛ ፀሐይ አካባቢውን እየደበደበችው ነው። አሁን በዚህ ስፍራ ላይ አንድ አደገኛ ድራማ ድርሰቱ ተጠናቆ ለትወና ሊበቃ ነው። ሊዮፓርዱ እያንዳንዱን እርምጃውን በዝምታ በታጀበ ዝግታ በተለምዶ የደቡብ አፍሪካ ሚዳቋ ተብለው ወደሚጠሩት ምስኪን ታዳኞች መንጋ በተለይም አይኑን ወደ ጣለባት የመንጋው አባል አድብቶ እየተጠጋ ነው። የተደገሰላትን አፍንጫዋ ስር የተጠጋ የሞት ማዕድ ያላወቀችው ሚዳቋም በምትግጠው ሳር ነፍሷን በማስደሰት ሆዷን እየሞላች ነው። አውሬው በዛፍ በመከለልና የሐውልት ያህል ቀጥ ብሎ በመቆም ትክክለኛውን ጊዜ እየተጠባበቀ ይገኛል። በመጨረሻም ከተደበቀበት በብርሃን ፍጥነት በመፈትለክ ሚዳቋን የግሉ ያደርጋታል። እንደዚህ አይነቶቹ የደፈጣ አደኖች የመሳካት እድላቸው ከ30 እስከ 40 በመቶ ሲሆን ይህም ስኬት የዚህን ጀግና አዳኝ ብቃትና የሰላ ደመ ነፍስ የሚያስመሰክር ከሁሉ በላይ የሚያስደንቀው ሊዮፓርዶች ዛፎች አናት ላይ ሆነው የሚያደቡ ሲሆን የምታቃጥሏ የሳቫና ፀሐይ ብትለበልባቸውም ግን ራሳቸውን ከዛፉ ቅርንጫፎች ጋር አመሳስለው ከታች የሚርመሰመሱ ታዳኞቻቸውን እንቅስቃሴ አንድ በአንድ ይከታተላሉ። ከዚያም አንድ ድኩላ ወደ ዛፉ በጣም ሲጠጋ ያደፈጠው ሊዮፓርድ እንደ መብረቅ ብርሃን ከላይ ወደ ታች በመስፈንጠር ታዳኙን በመዳፉ ውስጥ በዚህ ደፈጣ ወቅት የዛፉ ቅርንጫፎች ከሚያሰሙት የነፋስ ድምጽ ሌላ ምንም አይነት ድምጽ የለም። ሊዮፓርዱ ለመስፈንጠር የወሰነበት ትክክለኛ ጊዜ እንዲሁም ያለው ኃይል ታዳኙ የቱንም ያህል ቢጥርም የማምለጥ እድል እንዳይኖረው ያደረጉት ምክንያቶች ናቸው። ይህ የሊዮፓርዶች የአደን ዘዴ ተክለ ቁመናቸው ብቃት ያለው እንደሆነ የሚያረጋግጥ ይሁን እንጂ የዚህ ሁሉ ብቃት ባለቤት ለሆኑት ሊዮፓርዶች በህይወት መኖርን መቀጠል በፍጹም ቀላል ሆኖላቸው አያውቅም። አንዳንዴ ትንሽና ለማደን ቀላል የሚመስሉ ፍጥረቶች ያላቸውን ደመነፍሳዊ የማለፍነፍ አቅም ተጠቅመው ስለሚሸሹ ለሊዮፓርዶች በቀላሉ ታዳኝ ማግኘትን ከባድ ያደርግባቸዋል። አሁን በሳቫና ምድር ላይ የወጣችው ሞቅ ያለች ፀሐይ ከትንሿ የመሬት ስንጥቅ አንስቶ እስከ ትላልቆቹ ዛፎች ድረስ በብርሃኗ ፍንትዋ አድርጋ ሁሉንም ነገር እያሳየች ነው። እዚህ አካባቢ በምቾት ሳር በመጋጥ ላይ የሚገኙት ድኩላዎች በዙሪያቸው እያንዣበበ ስላለው ጥቁር የሞት ጥላ በጭራሽ ያስተዋሉት ነገር የለም። ሊዮፓርዱ በደረቁ መሬት ላይ ወደ ሰለባው በጥንቃቄ ኮሽታ ሳያሰማና የሚያስፈሩ አይኖቹን ሳይነቅል እየተጠጋ ነው። በመጨረሻም ድኩላዋ ተዘናግታና ወደሱ ተጠግታ ባለበት ቅጽበት ከተደበቀበት በተለመደ ፍጥነቱ ተስፈንጥሮ በመውጣት ከያዛት በኋላ አድብቶ ወደ ነበረበት ጥልቅ ያልሆነ ጎድጓዳ መሬት እየጎተተ ይወስዳታል። ያበቃላት ቢመስልም ግን ውስጣዊ ደመነፍሷ ለሞት እጅ እንድትሰጥ ስላልፈቀደላት በሚያስደንቅ ጥረቷ ከጨካኙ አውሬ መንጋጋ አምልጣ ደህንነቱ ወደ ተጠበቀው መንጋዋ ትመለሳለች። በዚህ መልኩ ሳይሳኩ የሚቀሩ የሊዮፓርድ አደኖች 60 በመቶ ሲሆኑ የሊዮፓርዶች የማይመቸውና የፈታኙ የሳቫና ህይወታቸው ማረጋገጫዎች ናቸው። ወጣት ሊዮፓርዶች የአደን ብቃታቸው እየጨመረ ሲሄድ እንደ ዱር አሳማ ያሉ አደገኛ ታዳኞች ላይ ትኩረት ማድረግ ይጀምራሉ። የዱር አሳማዎች ክብደታቸው ከ50 እስከ 113 ኪሎ ግራም ይመዝናል። እንደ ቀንድ የተቀሰሩና የሰሉ ጥርሶች ያላቸው ሲሆን አንድ አዳኝ ትኩረት ውስጥ መግባታቸውን ካወቁ በከፍተኛ ደረጃ አደገኛውን ቁጣቸውን ይገልጻሉ። በዱር አሳማ አደን ወቅት ሊዮፓርዶች አንድ የተሳሳተ እርምጃን ካደረጉ ውጤቱ ክፉኛ መቁሰል ነው። የዱር አሳማን ለማደን ሊዮፓርዶቹ ከጀርባ እንደመጠጋት ወይም ታዳኙ በሚዘናጋበት ወቅት ድንገተኛ ጥቃትን እንደመክፈት ያሉ ዘዴዎችን ይጠቀማሉ።
ሁለቱ ሌኦፓርዶች ተቀናጅተው የዱር አሳማዋን በቁጥጥራቸው ስር ለማድረግ በሚሞክሩበት ጊዜ እርስ በርስ መናበብ ባለመቻላቸውና አታመልጠንም በሚል ከልክ በላይ በራሳቸው በመተማመናቸው አሳማዋ በቀላሉ አምልጣቸው ለመሸሽ ትችላለች። እንደ ሌኦፓርድ ላሉ ብቸኛ አዳኞች ተናቦ በጥምረት አደንን መከወን የአደናቸውን እቅድ ልክ እንዳሁኑ ወደሚከሽፍ እቅድ ይቀይረዋል። ሌኦፓርዶች በቡድን ሆነው የተሳካ አደንን የሚያደርጉት 20 ከመቶ ብቻ ሲሆን ይህ ደግሞ ለብቻቸው አደንን ከሚያሳኩበት አሃዝ በእጅጉ ያነሰ ነው። ምንም እንኳን ሌኦፓርዶች አደን ላይ የተካኑ አውሬዎች ቢሆኑም ግን ሁሉም አደኖቻቸው ላይ ስኬታማ አይሆኑም። እንደውም የመረጡት ታዳኛቸው ትንሽና ደካማ የሆነ የጎሽ ጥጃ ሆኖ ራሱ አደናቸው ሳይሳካ ሊቀር ይችላል። በረጃጅሞቹ ሳሮችና በምትለበልበው ፀሐይ ውስጥ የሌኦፓርድ አይኖቹን ደካማ የጎሽ ጥጃ ላይ አነጣጥሮ በጥንቃቄ በመጠጋት ሁኔታውን መከታተል ይጀምራል። ከብዙ የትዕግስት ጥበቃ በኋላም ሌኦፓርዱ ካደባበት በፈረጠሙ ጡንቻዎቹ ተስፈንጥሮ በፍጥነት በመሮጥ ታዳኙ ላይ ይከመርበታል። ጎሽ ለልጇ ስትል ተወጋች እንዲሉ ጥጃዋ ነፍሷን ለማትረፍ እየታገለች ባለችበት ሰዓት አብራት የነበረችው እናቷ ጥላት መሸሹ ስላላስቻላት ሹል ቀንዶቿን ቀስራ ወደ ሌኦፓርዱ በመመለስ ተወገዋለች። በዚህ የተነሳም አድናለሁ ብሎ የመጣው ሌኦፓርድ ታዳኝ ሆኖ በመቅሰሉ የተነሳ ምራቁን የዋጠለትን ምግብ ሳያገኝ በጸጸት ተሞልቶ ወደ ኋላ ያፈገፍጋል። 40 ከመቶ የሚሆነው አደናቸው ብቻ ስኬታማ የሚሆንላቸው ሌኦፓርዶች 60 ከመቶ የሚሆነው አደናቸው እንዳይሳካ ከሚያደርጉት ምክንያቶች መካከል የታዳኝ እንስሳት ወላጆች ጣልቃ ገብነትና የታዳኞቹ መንጋ በህብረት ጥቃትን መመከት ተጠቃሾቹ ናቸው። እንደ ጎሽ ያሉ ታዳኝ እንስሳት በህይወት ለመቀጠል የሚረዳ ደመነፍስ ብቻ ሳይሆን ልጆቻቸውን ከጥቃት የመከላከያ ጠንካራ መንፈስም አላቸው። ይህም በተፈጥሮ ለሚታይ የእናትነት ፍቅር እሙን ተምሳሌት ነው። ይህ ወጣት ሌኦፓርድ ከእናቱ አጠገብ የተቀመጠውን የጎሽ ጥጃ ለማደን ወስኗል። ስለዚህ የሰላ እይታ ያላቸውን አይኖቹን በመጠቀም ደካማውን ጥጃ በጸጥታ ረዘም ላለ ጊዜ መመልከት ይጀምራል። የጥጃው እናት ካጠገቡ መኖርም የሌኦፓርዱን ውጥረት ይጨምረዋል። በመካከላቸው ያለው ርቀት እየተጠጋጋ መጥቶ የመጨረሻውን ወሳኝ የመስፈንጠር እርምጃ ሌኦፓርዱ የሚያደርግበት ቅጽበት ሲደርስ ያሉትን ጡንቻዎች በሙሉ መጠቀም ይኖርበታል። ነገር ግን ይህ ያደባ አውሬ አጥጋቢ ልምድ የሌለው ወጣት ሌኦፓርድ ነው። ሌኦፓርዱ ተስፈንጥሮ ወደ ልጇ መምጣቱን ወዲያውኑ ያስተዋለችው 675 ኪሎ ግራም የምትመዝነው እናት ጎሽም በሙሉ ኃይሏና በከፍተኛ ቁጣ በስል ቀንዶቿ ደጋግማ ተወጓለች። የጎሿ ግዙፍ ሰውነትና ረጃጅም የሆኑ ጠንካራ ቀንዶቿ ልጇን ከሌኦፓርዱ ለማትረፍ ያገዟት ሲሆን በመጨረሻም ሌኦፓርዱ በኪሳራ ወደ ኋላ እንዲያፈገፍግ ያደርጉታል። በአፍሪካው ሳቫና ውስጥ ብጥብጥን ከሚቀሰቅሱ ፍጥረታት መካከል ዝንጀሮዎች አንዱ ናቸው። ይህ ሌኦፓርድም በድንገት ካደባበት በመውጣት አንዱን ዝንጀሮ በስል ጥፍሮቹ አፈፍ አድርጎ ይዟል። ነገር ግን የዝንጀሮ አጋሮች ጓደኛቸው በሌኦፓርዱ ሲወሰድ ቆመው መመልከት ስላላስቻላቸው በቡድን ሆነው የመጨረሻ ምሽጉን ለማስጣል እንደሚፋለም ብርጌድ በጠንካራ ቡጭሪያና ንክሻ ብቸኛውን ሌኦፓርድ ማጣደፍ ይጀምራሉ። በዚህ ጊዜም ሌኦፓርዱ እየደረሰበት ያለውን ውርጅብኝ መቋቋም ስላቃተው የያዘውን ዝንጀሮ ለቆ እግሬ አውጭኝ ይላል። እንደዚህ በፍልሚያ በታጠረው ሳቫና ውስጥ ምግብን ማግኘት በጣም አልፊ ሥራ ነው። በተቀናቃኝ አዳኞች በተሞላው በዚህ ስፍራ ሌኦፓርዶች ከማደን በዘለለ ያደኑትን እንስሳ እንዳይነጠቁ መከላከል አለባቸው። ሌኦፓርዶች ያደኑትን እንስሳ በሳሮች ወይም ተበታትነው በሚገኙ ቁጥቋጦዎች አካባቢ አስቀምጠው መመገባቸው ደህንነቱ የተጠበቀ ድርጊት አይደለም። ምክንያቱ ደግሞ የሞተን እንስሳ ስጋ ጠረኑን ከሩቅ ማነፍነፍ የሚችሉት የጅብ መንጋዎች ያሉ መሆኑና የሳቫና ንጉሥ የሆኑት ኃያሎቹ አንበሶች በንጥቂያ በቀላሉ ሊገኝ የሚችልን ትኩስ ስጋ ካገኙ የማይምሩ በመሆናቸው ነው።
ሊዮፓርዶች ከነዚህ ሁሉ አደጋዎች ያደኑትን ምግብ ለማትረፍ ትልቁ መሳሪያቸው ዛፍ ላይ የመውጣት ልዩ ችሎታቸው ነው። ታዳኛቸውን በጥርሳቸው አጥብቀው ከያዙ በኋላ በኃይል ተስፈንጥረው ሰፋፊ ቅርንጫፍ ያሏቸው እንደ ግራር ያሉ ዛፎች ላይ ይወጣሉ። ሌሎቹ የሊዮፓርድ ጠላቶች የአፍሪካ የዱር ውሾች በመባል የሚታወቁት አውሬዎች ናቸው። እነዚህ የዱር ውሾች አንድ ሊዮፓርድ ያደነውን ድኩላ እየጎተተ ዛፍ ላይ ይዞ ሊወጣ ሲል በመንጋ ሆነው ይመለከቱታል። ከዚያም 11 እድገታቸውን የጨረሱ የዱር ውሾችና 10 ቡችሎቻቸው እንደ ደራሽ ጎርፍ ከየት መጡ ሳይባል ሊዮፓርዱን ስለከበቡት ሳይወድ በግዱ ድኩላውን ጥሎላቸው ዛፍ ላይ ይወጣል። ወዲያውም ዋናዎቹ ጥንባንሳዎች ከሚባሉ ጅቦች መካከል ሁለቱ መጥተው የዱር ውሾቹን ካባረሯቸው በኋላ ከሶስተኛው አጋራቸው ጋር በመሆን ድኩላውን የራሳቸው ያደርጉታል። ላቡን ጠፍ አድርጎ ያደነውን ድኩላ የተነጠቀው ሊዮፓርድም የሳቫና መሬትን መሪር ገጽ ዛፉ ላይ እንደተቀመጠ በብስጭት ከመመልከት ውጪ ሌላ አማራጭ አልነበረውም። የሳቫና መሬት የቱንም ያህል በርካታ ጥሩ ነገሮች ቢኖሩትም ግን ለደካሞች ሰላምን በፍጹም የማይሰጥ ስፍራ ነው። ሊዮፓርዶች ብቸኛ አዳኞች ስለሆኑ እንደ ዱር ውሾች ካሉ በመንጋ የሚንቀሳቀሱ አዳኞች ጋር ፊት ለፊት መፋለም እንደማያዋጣቸው አሳምረው ስለሚያውቁት እንደዚህ ያሉ ወረራዎች ሲያጋጥሟቸው ከመጋፈጥ ይልቅ ዛፍ ላይ በመውጣት ይሸሻሉ። አሁን በቡድን ህብረትን በመፍጠር እየተንቀሳቀሱ ያሉት የዱር ውሾች ዛፍ ላይ ወጥቶ አልያዝ ያላቸውን ሊዮፓርድ በቁጣ ተሞልተው የተቻላቸውን ያህል ወደ ላይ በመዝለል ወደ ታች እንዲወርድላቸው ጫና እየፈጠሩበት ይገኛሉ። ሊዮፓርዱም አሁን ያለበት ዛፍ ከፍታ ስላላስተማመነው ያለውን ድፍረት አሰባስቦ ልክ እንደ ጦር አየሩን ሰንጥቆ በመስፈንጠር የተሻለ ከፍታ ያለው ዛፍ ላይ በመውጣት ካጠላበት የሳቫና የሞት ድግስ ተቋዳሽ ከመሆን ይተርፋል። በመጨረሻም ከረጅሙ የድርቅ ወቅት በኋላ የመጀመሪያው ዝናብ ጠብ ሲል ተኝቶ የነበረው መሬት መንቃት ይጀምራል። በምትለበልበው ፀሐይ ሲገረፍ የቆየው የደረቀ መሬት የዝናብ ጠብታ ሲነካው እንደ ጨቅላ ሕፃን መቦረቅ ይጀምራል። ምድሪቱን የሚነኩት የዝናብ ጠብታዎች ከመሬቱ ሙቀት የተነሳ እንፋሎትን የሚፈጥሩ ሲሆን በደረቁ ወቅት መሬቱ ላይ ተራክፈው የነበሩት አዝርቶችም ከሞታቸው ትንሣኤን አግኝተው ለማበብ ይበቃሉ። ዝናቡ በጀመረ በጥቂት ቀናት ውስጥም መሬቱ አረንጓዴ ብርድ ልብስ የተከናነበ ይመስል እስከ 1.8 ሜትር በሚረዝሙ አረንጓዴ ሳሮች ችምችም ብሎ ይሞላል። በዝናቡ የለመለመው መሬት በሳር በሊታ ታዳኝ እንስሳት ይጥለቀለቃል። በዝናቡ ጅማሮ ወቅት ከ1.5 ሚሊዮን በላይ ጎሾች፣ 200 ሺህ የሚያህሉ የሜዳ አህያዎችና 400 ሺህ የሚሆኑ ሚዳቋዎች እዚህ ምድር ላይ ወደ በቀለው የትኩስ ሳር ቡፌ እኩል እየከነፉ ሲመጡ በተለምዶ ታላቁ ስደት ወይም ለሕይወት የሚደረግ ሰላማዊ ሰልፍ በመባል የሚጠራውን ፍልሰት ያካሂዳሉ። ይህ የዝናብ ወቅት በሊዮፓርዶች አኗኗር ላይም ለውጥ ያመጣል። ነፋሻማው አየር ቀን ላይ በነፃነት ሲንቀሳቀሱ እንዲውሉ የሚያደርጋቸው ሲሆን ጨለማው ሲነግስ ለአደን ያደባሉ። አደንን በጨለማ የሚከውኑት ጨለማውን ተመሳስለው ለመደበቅና የክረምቱ ዝናብ የሚፈጥረውን ድምፅ ተገን በማድረግ የኮቴ እንዲሁም የትንፋሻቸውን ድምጸት ለመሰወር ነው።
በአንድ ወንዝ አቅራቢያ በሚገኝ አግድም መሬት ላይ ዕድሜ ልኩን የማድባት አደንን በመከወን የተካነ እንዲሁም እያንዳንዷን ሴኮንድ በጥንቃቄ ከጠበቀ በኋላ ትክክለኛ የሆነው ጊዜ ሲደርስ በፊቱ ካለፉት የጎሽና የሜዳ አህያ መንጋዎች መካከል ደካማ የሆነ ታዳጊ የሜዳ አህያ ላይ በማነጣጠር ካደባበት ተስፈን ምንም እንኳን የታዳጊው እናት ልታስጥለው ብትሞክርም ግን ሳይሳካላት በመቅረቱ ያዘነ የእናት አንጀቷን ጆሮ ዳባ ልበስ በማለት ረጅሙን የፍልሰት ጉዞዋን ከመንጋዋ ጋር አንዱ ቀን አዳዲስ ምዕራፎች በሚከፈቱበት የአፍሪካው ሳቫና ውስጥ የሚገኙት ብቸኛዎቹ አዳኞች እየተባሉ የሚጠሩት ሊዮፓርዶች በዚህ ለኑሮ የማይመሽ መሬት ላይ በባይተዋርነት ከማይተኙላቸው በርካታ ተቀናቃኝ ባላጋራዎቻቸው ጋር የሚፋለሙት በጉልበታቸው ብቻ ሳይሆን በብልሃታቸውም ጭምር መሆኑን ለማስመስከር ችለዋል። ከሁሉ በላይ ደግሞ ተፈጥሮ ጀርባዋን ሰጥታ ሳቫና በድርቅ በሚመታበት ወቅት ሊዮፓርዶች ከሞት ለማምለጥ የሚጠቀሙበት ብልሃታቸው በእርግጥም ያልተዘመረላቸው የሳቫና መሬት ምርጥ ጀግኖች ናቸው ቢባልላቸው ማጋነን አይሆንም። ክቡራንና ክቡራት በዓለም ዙሪያ የምትገኙ የሎዎፒያ ቲዩብ ቤተሰቦችና ተከታታዮች ወደ ድንቁ የሳቫና መሬት ይዘናችሁ ከንፈን የነብር ዝርያ ስለሆኑት ሊዮፓርዶች አጠቃላይ የህይወት ውጣ ውረድ ማለትም ስለ አሸናፊነታቸውና ውድቀታቸው እንዲያስቃኘናችሁ ስለ ቪዲዮ የተሰማችሁን በኮሜንታችሁ እንድታጋሩን በአክብሮት እየጠየቅን ለዛሬ አበቃን። በሌላ ድንቅ የጫካ ውስጥ የእንስሳት እውነተኛ ታሪክ ተመልሰን እስከምንገናኝ ቸር ቆዩልን።